እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ከፍ ሁሉ ማለት ጀመሩ። አቡነ ዘበሰማያት ብቻ ያን አባት አልሰማችሁ? በረሃ የሚኖር አባት ነው። ሁሉ ጊዜ ጸሎቱ አሉ አቡነ ዘበሰማያት። ያውም እኮ ዘልቆት አይሄድም። አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ ነው የሚለው። ከብዙ ዘመን በኋላ እግዚአብሔር መልአኩን ላከና አሉ አረ ስምህ ይቀደስ በለኝ ብሎ ያከበታሉ። እሱ ምን ላይ ፖስት ተደርጓል? አቡነ ዘበሰማያት ላይ ቆሟል። ምን ላይ ቆማችኋል እናንተ? ወሬ ላይ ምንም የማትፈጥሩትና የማትለውጡት ፖለቲካ ላይ ምንም እዚህ ፈቅ የማታደርጉት የዓለም ኢኮኖሚና ሪዮት ላይ በአንድ ነገር ፈቅ ማድረግ ትችላላችሁ። በአንዲት አቡነ ዘበሰማያት ብቻ እሱን ትተነዋል። እዩት ይህ አባት አረ ስምህ ይቀደስ በለኝ ብሎ መልአኩን ሲልክለት ምን እንዳለ ታውቃላችሁ? ገና አቡነ ዘበሰማያት የሚለው ራሱ ይሄ ገና መግቢያው ራሱ መች ገና ጠገብኩት፣ መች ጠግቤው ነው ስምህ ይቀደስ ምለው። እየሰማችሁኝ ነው? አባትነትን አስቤ ልጅነቴን ተዘክሬ መኖር ራሱ ጣፍጦኝ አቡነ ዘበሰማያት ላይ ቆሜያለሁ አለላችሁ። ምን ላይ ቆማችኋል ኦርቶዶክሳውያን? እናንተ ጀምራችሁ ትታችሁታል። በየመሃሉ እንደ ሀገራችን ኔትወርክ አቆራርጣችሁታል። እንደው ከፍ ያለው ሱባኤ ሲመጣ ብቻ እንደው ሰው ስለገባ ጥልቅ ብላችኋል ወይስ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ እንደተባላችሁ ጽኑ የሆነ የጸሎት ህይወት በአቡነ ዘበሰማያት ብቻ ጀምራችኋል? ኦርቶዶክሳውያን የኛ አጀማመር እኮ ትንሽ ከበድ ይላል። አንዳንዶቻችን ገና ቤተ ክርስቲያን ወንጌል እንደሰማን ገና እግዚአብሔር ቤት መምጣት እንደጀመር በጣም ይገርማችኋል። ጸሎታችን ብዛቱ ውዳሴ ማርያሙን፣ ውዳሴ አምላኩን፣ መልካ ኢየሱሱን፣ ዳዊቱን፣ ወንጌሉን እማንጸልየው የለም። ትንሽ ከረምረም እያልን ስንመጣ ስንቀንስ ይሄ አሲምፕ አይነክ የተጠጊ ነው የሚባለው። ይሄ በሂሳብ ትምህርት ሲወርድ ምን ላይ ደርሳችኋል ወገኖች? እኔ አስታውሳለሁ ገና ቤተ ክርስቲያን ህይወት ስንጀምር ከወዳጆቼ ጋር ቅዳሴ ገብተን ለማስቀደስ ስንጀምር እስካሁን አፍራለሁ ሳስበው። ገና ቅዳሴው ሲጀመር እጆቻችንን ዘርግተን ማስቀደስ ጀመር። የሰማችሁ? እንደውም ብፁዕ አቡነ ሕዝቅኤል መጽሐፍ መምህራችን ነበሩ። እዛ ቀን የማህሌት አይተውን ደግሞም እኮ እንጠራራላችኋለን እነዚህ ልጆች ሊያረጉ ነው እንዴ እስኪሉን ድረስ ከፍ ከፍ ሁሉ ማለት ጀመር። የጀመርን ሰሞን ነው። አባቶች እኮ እንደሚሉት ነው። በልጅነቱ የመነኮሰ ሰልሞ ይሞታል እንደሚሉት አይነት እኮ ነው። ከዛስ ጥቂት እንደቆየን አፍታ እንደቆየን እጃችንን እያወረድ መቋሚያ መፈለግ ጀመር። መቋሚያ ኃጢአት ነው እያልኩ አይደለም። እየሰማችሁ? ከዛስ ትንሽ እየቆየን ደግሞ ስግዱ ሲባል በዛው ማንኮራፋት ጀመር። ደግሞ እኛን አራያ እንዳታረጉ ለትምህርት ነው መነግራችሁ። እየሰማችሁ? ስንቀንስ እኮ ነው እኔና እናንተ ምን ኖረው። የቀድሞ ፍቅራችን እየቀዘቀዘ የቀድሞ ትጋታችን እየጠፋ ማህሌት የሚያድሩት አልጋ ላይ ያንቀላፉ የወለዱት በጊዜ ወሊድ ብቻ ሳይሆን ከጊዜ ወሊድ በኋላም እየዛሉ ወገኖቼ ብዙ ነገርን እየቀነስን እንመጣለን። በአቅም መጸለይን አልጀመርንም። በአቅማችን መጸለይ አቡነ ዘበሰማያት ከሆነ እሷን በደንብ አድርጎ መጸለይ፣ እሷን በደንብ አድርጎ ማጣጣል። እሳት ማቀጣጠል ተሰጣታሉ ስራ። እሳት እያቀጣጠለች ያን ቀን እኮ ነው የገባችው አሉ። የሆነች እሳት መጣ ጥብስ አረገቻታሉ። ምን አለች አሉ ሴትዮይቱ? እኛን ጻድቃኑንማ እንዴ ካቃጠለን ይው በከተማ ገብርኤል አካባቢ ያሉትንማ እንዴት ሊያረጋቸው ነው አለች አሉ። ያን ቀን ገብታ እንደዚህ የለም ወገኖቼ። ቀስ በቀስ ኦርቶዶክሳውያን ከአቡነ ዘበሰማያት ጀምረው እጆቻቸውን ሲዘረጉ እሳት የተፉ እነ ማክሲሞስና ዲሞዲዮስ የሚባሉ አባቶች አሉ። አፋቸው እሳት እስኪተፋ እጆቻቸው እሳት እስኪያወጣ ድረስ የደረሱ እስከ
እሳትነት እስከ ከዊነ እሳት የደረሱ አባቶቻችን አሉ። እየጸለዩ ከፍ ብለው አንድ ክንድ ከስንዝር ከፍ ያሉ አባቶች አሉ። እየጸለዩ ቢያንስ ግን ኦርቶዶክሳውያን እንደው የታዘዙትን የጸሎት ጊዜ ተዋቸው። በማለዳና በምሽት አቡነ ዘበሰማያት የቋሚ የለጓሚ የአራሽ የተኳሽ ጸሎት ማድረስ እንኳን